እነዚህ እቃ ሳጥን ውስጥ በአራት ዋና ዋና ክፍሎች ከፍሏቸው ይገኛል። ሴሌክት፣ ዲዛይን፣ ዶክሜንት፣ ሞር በሚል ከፋፍሏቸዋል። እያንዳንዱን በተናጠል እናያለን። እዚህ ከላይ ሴሌክት ሚለውን ስንመጣ አሮውና ማርኪ በሚል ከፋፍሏቸዋል ማለት ነው። አሮውን ስንመርጥ በኢንፎርሜሽን ቦክስ ውስጥ መረጃ ይሰጠናል ማለት ነው። እዚህ ሴሌክሽን ሜተድ ውስጥ ፓርሻል ሜተድ እና ፉል ሜተድ አለ። እዚህኛው ደግሞ ጂኦሜትሪካል ሜተድ ነው። ለምሳሌ ያክል ሴሌክሽን ለማሳየት እንዲጠቅመን ከዲዛይን ወል የሚለውን ነገር ወስደን እዚህ ሴሌክሽን ለማሳየት የሚጠቅመን የሆነ ኤሌመንት ካልሰራን በቀላሉ ለመገንዘብ ይከብደናል። ይሄንን እናያለን። አሮው ሚለው ገባና እዚህ ፓርሻል ሴሌክሽን መርጬ እዚህ ጋር ምናያት ፓርሻል ሴሌክሽን ማለት የምንፈልጋትን ብቻ ይመርጥልናል። ቀጥሎ ያለው ፉል ሴሌክሽን ነው። ኤ እንደ ፓርሻል የምንፈልጋትን ብቻ ሴሌክት ማድረግ አይችልም። ሁሉን ሴሌክት ሁሉን ዊንዶው ውስጥ እዚች ምናያት ዊንዶው ውስጥ ማስገባት አለበት ማለት ነው። ሁሉን ሴሌክት ለማድረግ ዊንዶው ውስጥ ካላስገባን ሴሌክት ማድረግ አንችልም። ፓርሻል ሴሌክሽን ሁለቱንም መጠቀም እንችላለን። በፓርሻል ሴሌክሽን እችን የምንፈልጋትን ፓርትና ፉል ዊንዶውን ሞልተን የምንፈልጋትን ሴሌክት ማድረግ ያስችለናል ማለት ነው።